ወደና የሚያጣው በቃ ፍላይቱን አይተ ቆርጠን እንጣለን አልኩ ብሬክ ውስጥ ተጠብቃቻለ ልጆቹ ምንድነው ችግሩ እንዴ እኔ አጭት እስኪመጣ ኮ ነው ለምንድነው ሄደሽ የምታያቸው አያገባኝም አይገርም ለምንድነው ማያገባክ አያገባኝ የኔ እናት ማለት እኮ ያንተ እናት ናት እና አልሐምዱሊላህ ምስጋና ላንተ ይሁን السلام عليكم ورحمة الله وبركاته ተለመደው ቆንጆ ያሳብ ነው ዛሬ ይዤላችሁ የመጣሁት በመገርማችሁ አሁን እቤት ነው ያለው ስራ ቦታ ነው ያለው መኪናው አንድ ትርቅ ብዬ ነው ዝም ያልኩትና በጣም ደስ የሚል ልዩ የሆነ ያሳብ በጠዋት አያቻ አሁን ወደ ስራ ገብቷል እኔ ያሰብኩት ሐሳብ በጣም አዝናኝ ምቹ ውብ የሆነ ብዙዎቻችሁ ተወዶታላችሁ ብዬ ነው የማስበው ካልወደዳችሁም አልወደድንም እንዳትሉኝ ወደነው አልበሉ ዋሹኝ ስቀልዳችሁ ነውና እንጂ የመጣው ዛሬ ከይሩ ሐሳብ ምንድነው ወስኛለሁ በቃ ማንንም አይከለክለኝም ምንም ማለት አትችልም ግዴታ ይሄ አሁን የወሰንኩት ውሳኔ በተግባር ማሳየት አለብኝ እንዴ ምን ይሉኛል የምን ውሳኔ ነው ምንድነው የወሰንሽው ካላችሁኝ ደግሞ እነግራችኋለሁ በላይክ በሼር በሰብስክራይብ ከኔ ጋር መሆናችሁን አትርሱ በጣም ነው የምወዳችሁ እንግዲህ አይታችሁታል በቀደም እንደስልክሰኝ ይዋዛ አይደለም እሱ ሰውዬና ኢትዮጵያ መሄድ እንደምፈልግና በቃ ወስኜ ለእናቴም እንደናገርኳት ተማለቀ ነው የሚለው በህይወቱ አስቦም አልሞም ስለማያቅ ማለት በዚህ አጭር ጊዜ ውስጥ ማለት ነው ሚሊዮን አላቀም ብቻ ሲሪየስ ለመሆን በጣም ሞክራለሁ በጣም ሲሪየስ መሆን አለብኝ እንዲያምነኝ እናንተ ግን ላይክ ሰብስክራይብ ያደረጋችሁ ከኔ ጋር ሆኖ እንደሌባ እንዲ ይያልኩ ነው ማውራላችሁና በሐሳባችሁ ከኔ ጋር ሆኖ እርር ነው ማረገው በቀደም ያረገኝን እኔ ደግሞ በጥፍ መልሰለፋለሁ የቀልድ የለም እዚህ ጋር ዛሬ ላይ ቀልድ የለም ስለዚህ እቤት እንገባለን ከኔ ጋር ሆኖ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ በጣም ወዳችሁ በጣም ማከብራችሁ ከተሳካልኝ ነው የሚለው መጨረሻ መናደድ አለበት እንዴት ነው ማረገው ምንድነው ማለት አለበት ስለዚህ ከኔ ጋር ሆኖ ቤት እንገባለን አንተ ጉንፋኑ እኮ አልተዋለኝ ያው ሻይ ተችበት ያ ሻይ መጠጣቴ አና ለደበርሰቴ እርታቴ አኒማል ጎደሬው ቪዚት ነው ስራ አካም ማሬድ አልহামዱሊላህ እኔ የሚለ አንድ ማማከር ጉዳይ ነበረኝ ልቀመጥ ብዙም ቢዚ ካልሆንክ አው ምንድነው ማለት ችግር የለው ስትማ ችግር የለው ቡና ነበርባጭ ሳር ነው ሲዳን ፈሰረኮ እንጀራ ምን ይነሳ አን ካጀዶ አንድ ወሰኛ የመጣው ሐሳብ ነበርኛ እንደ አንድ ወሰኛ የመጣው ሐሳብ ነበርኝ በለ ግን ይው እንድታውቅ ብዬ ነው እንጂ ግዴታ ነው ውሳኔው ምንድነው ያው ምን ብዙም ትልቅ ነገር አይደለም ማለት ነው ምን አልባት ለኖሮም ላይኖሮም ይችላል ባንቴ በኩል ያለው ሳይድ ሐሳብ ባንቴ በኩል ያለው ሐሳብ አላቀም እንጂ አይ በቃ ወስኛለሁ ኦሬዲ ማደረጉ ማይቀር ነው እንዲው ልንገር ብዬ ነው ጀከነው ሰደው ማለት ያው ሞልተሰ
ማለት ነው ማረግ ያለብኝ ነገር ማረግ አለብኝ አይደል እና እኔ በምን ልርዳሽ ሐሳቡን በመስማት ኦኬ የጎደለኝን በመሙላት ነው ሌላ ምን ማትረዳው ምን ነው አንጀት እኮ ማለት ነው ያው ትንሽ ቅር ያለኝ መጀመሪያ ካንተ ጋር ባለማማካሬ ነው እንጂ ለእንትን አይደለም እኮ ተናገር ያ ምንድነው ዳርዳራ አይ በቃ ሁሉንም ወስኜ ጨርሻለሁ ደግሞ ነግሬያታለሁ እንደማደርግ ነግራታለሁ ምን እያወራሽ ነው ናገር ለይበል እኮ ያደረኩት ነው እየነገርኩ ያለሁት እኮ ምንድነው በቃ ለማዘር ሁሉንም ነገር ነገርኳት ሁሉም ነገር ደህና ነሽ ግን ደህና ነኝ አዎ ምንድነው ሁሉም ነገር ማለት እንደሚሄድ እሷ ጋር እንደሚሄድ እና ከሁለት ወር በኋላ እሷ ጋር እንደሚሄድ ነግሬያታለሁ ለሲስተር ነው እንዳትነግራት ሰርፕራይዝ ላደርጋ ስለሆነ እንግዲህ አሁን ቀጥታ መሄድ እንዳለብኝና ትኬት መቁረጥ እንዳለብኝ አንዴ ነው ተናገርኩት ማውሸት አያስፈልግም እኮ በቃ አንዴ እስከተናገርክ ድረስ እሱ ነው ውሳኔው ወስኛለሁ ያልኩት እንዴ መቼ ያወራን ማውራት ምን ያስፈልጋል እናቱ ጋር ለመሄድ ቁጭ ብሎ ማውራት ነው እንዴ አንተ እንደውም ቢዚ ነህ እንዴ እና ማውራት እኮ ያስፈልጋል የቀላል ነገር አይደለም ምን ነው ቀላል ነገር ያለው ነው ካቴ ቢየደሙ አኒዚ ሴታታ እንዴ አና ብቻ ደማ ባረ ልጆቿ ሄዱ ምን ብቻ ነው ደርሼ እመጣለሁ እሷን አይቻት ነው መመለሰው እናንተ እዚህ ተወላላችሁ ምን አይነት ውሳኔ ነው አልገባኝም እንዴ እኔ መሰለኝ ትልቅ ነገር ብቻሽን ወስነሽ ነው እንዴ ለኔ የምትነግሪኝ ምን ችግር አለው እንዴ ሌላ ቦታ እኮ አይደለም የምሄደው እናቴ ጋር ነው የምሄደው አይቻት ልመለስ ነው እንጂ እና ቢሆንስ ላጤ አይደለሽም እኮ ባለትዳር ነሽ ቢሆንስ እንዴ ባለትዳር መሆን እናትን ከማየት ያግዳል እዛው ተወጥ ሁማን ከዲ ባጥ ማለት ነው ከሰኝ አልገባኝም ማለፉ ማባደር እንዴ አሁን ከትኬቱ ለማቁረጥ ነው ደሞ ቶሎ ትልቅ ነገር እንደሆነ ያውቀሻል አውቅ ያለው ቶሎ ካልቆረጥነ ደግሞ ያው ትኬት በጣም እንትን ይላል ቆይ ምኑን በማስመከት ነው ምኑ አዚካቴ ጋር ደምቱን እንዴ ሰላማየት ነው ወሶረት ናሱ ወረከሚ ወሶኑት ያለማን ተኔ ረትናሱ ነቴምታ ይሄው ነገርኩ አይደል እንደ አንተ ደግሞ አውራው እኮ አሁን እያወራን አይደል እንዴ ቀልደኛ ምን ሆኜ ነው ቀልደኛ የሆንኩት እና አንተ እኮ አንዳንዴ ታካብዳለህ ነገሮችን ታካብዳለህ እንዴ እዚህ እኮ ላይፍ አለሽ ምንድነው ላይፍ እንዳለኝ ያውቃለሁ እና ላይፍ ያንተ ላይፍ እናቴን ከማየት እንትን ይለኛል እንዴ ላይፍ አለሽ ይላል እንዴ ላይፍ አለሽ አላለም ላይፍ እና ይሄ ምን አገናኘው እኔ ላይፉን ትቼ እወጣለሁ አልኩኝ እንዴ ላይፉንማ እየኖርኩኝ እኮ ነው ይሄ ላይፍ ስለሆነ መሰለኝ መጥቼ እየነገርኩ ያለው ዳና ነሽ ግን አልহামዱሊላህ ዳና ነኝ ትንሽ ጉንፋኑ ነው እንጂ ተዳረገ ዳና ነኝ ስለዚህ አሁን እንደው ፍላይቱን እንድታየልኝ መስል እኮ ነው የመጣሁት አረ ራስሽ ጉዳይ ልታኝ ነው ትላለች እኔ መሰለ ትልቅ ነገር ብቻሽን ወስን ካወንሰሽ በኋላ ፍላይት አይልኝ አረ ያው ምኑ ነው ብቻ እኔ ወሰንኩት በቃ እንደሚመጣ ነገር ልጆች አሉ እኔ ስራ ላይ ነኝ ምን ችግር አለው አንድ ብሬክ ውስጥ ተጠብቃችኋል ልጆቹ ምንድነው ችግሩ እንዴ እኔ አቸት እስኪመጣ እኮ ነው ቆይ እኛ ማውራት የለብንም ይሄው ያወራን ነው ካለቀ በኋላ ምኑ ነው ያለቀው ምኑ ነው ወይ ያለቀው ንገረኝ ኦማክ አከ ይገልጠን ጥሙሪ ማለት ያለ ከሰኝ እንዴ አመማል ኤገሌ ጥሙራሬ ኦሬዲ ጥሙራ መበያም በቃውና ላሎ ብቻ ነው ወን ጉዳ ጎቴ ከነሙና ጅታ ረድዴግቴ በጣም ተቀልጀደ ምኑ ነው መቀልዶ እንት ለማዋራት መሰለኝ አንተና ክብሬ እዚህ ጋር መጥቼ ቁጭ ያልኩት እንዴ እንደም ጎሽ ደጋረክሽ ማሻአላህ ማረግ ነበረብሽ ጥሩ አረክሽ ማለት ሲገባ እኔ ለውበደም ማለት ያሲን ባይ ወስነሽ መጣሽ ምናምን የምትለው ጉድ እኮ ነው
ይኸውልሽ እየቀለድሽ ከሆነ የቀልድ ጥሩ አይደለም እኔ እየቀለድኩ አይደለም አሁን እያወራው ያለሁት ቁም ነገር ነው የምን ቀልድ ነው ማውራለሁ ላል እኛ ተነጋግረን እንዴ ሲጀመር እኔ እህቴ ስጠይቅ ተነስተሽ ዳሉታለሽ እኔ እህቴ ስጠይቀኝ ትኬቱ ራሱ ስንት እንደሆነ ታውቃለሽ አረ ችግር የለውም እሱማ ችግር የለበትም ብዬ ነግሬያታለሁ አንተ ደግሞ እዚህ መጥቼ እንትን ሲል አሁን ብሰማ ምን ትልሃለች እንዴ እኔ ምን አገባኝ ምን ነው ማያገባክ ለኔ ሳታማክሪኝ እኮ ነው እና አሁን እያማከርኩ አይደል እንዴ መጥቼ እየነገርኩ እኮ ነው እንዴ እኔ ታካብዳለ ብዬ አላሰብኩም ሲጀመር ታካብዳለ አዎ አረ እንደውም እኔ በሆነ ነው እንዴ ትቀልታለች ምን ያንኮ ቆያት ዋና ገነገው ከነው ፊከን ከት ሙርተ ሲተ ፍጤ ካተ ደብተነ ሂምጣ ኦማዋን ፊቴን ቀቡበር እንደም ነው ኦሬዲ ደሚያቺ ሲቪል ብላንጅሩ በስብረታዬ ሲታሳጅራ እሱ ማስበሽልኛል እሱን አላሰብኩም ሲጀመር ምሳሌ ነው ነገርኩ እና አሁን ለምን ነገርሽኝ አልጨረስኩም አልኩ እኮ ገና ጅምር ነው እንዴ ጨርሻለሁ ለሳቸው ነግሬያለሁ አላልሽም እኔ እኮ ሰርፕራይዝ ላረጋት ከሲስተር ጋር ተወያይተናል ኦሬዲ እንደሚወጣ እርግጠኛ ሆኜ ነግሬያታለሁ አንተን ስጠይቀኝ ደግሞ አረሱ ጣጣ የለበትም እንደውም ሂጂ የሚለው እሱ ነው እኔ አይደለሁም ማየት አለብሽ እሳቸውን የሚለኝ እሱ ነው ቆያን ከጀሉ እዚህ ልጆች ያሚሻል ልጆች ያስበላይ ልጆችን አንተ አጠብቀም እንደ ላንዶር ትልቅ ነገር ነው እንደ ላንዶር እኮ ነው ምን አመት መሰለክ እንደ እዚህ ያለው ህይወት በቃ ህይወት አይመስልሽማ ህይወት ነው አለቀ ህይወት ደግሞ እናቴን ከማየት አይገድበኝም ቆይ ከየት የመጣ ባህሪ ነው ከየትም የመጣ ባህሪ አይደለም ኦኬ ይነራበም ውጪልኝ ሰዴማ ፍላይቱን እንደተለኝ እኮ ነው ትኬት ቆርጣለን አረ የራስሽ ጉዳይ ምን ነው የራስህ ጉዳይ እናት ብትሆን እንደዚህ ትላለህ እንዴ ነው የምታስበው አንተ ብትለኝ እናት ቢሆኑስ እንዴ አንተ አሁን መሰለህ ሳንነጋገር አንተ አሁን እንደዛ ማተ ብትለኝ እኮ ችግር የለውም በቃ ደርሰናል አለሁ አናፈት ይበርቴኔ አሱኔ ሙርቴሱ አንደንዴ ነው ተቆባን ሙርቴስ ተፊ ማል ታኒ አሱ ማል ራበር ፓቺ ሰኩን ኦኬ ነራበም ኤስትራዴማ ውጪልኝ እኔ የትም መውጣት አይደለም አሁን አላማዬ እንደው ትኬቱን ማየት ነው የሚፈልገው እንዴ ልጅና አንተ ብሶ ተቆጣለህ እንዴ ጉድ እኮ ነው ምን እንዴ ምትል ራሱ አልመሰለኝም ስንገረም ስንት አይነት ሰው አለ በፈጣሪ ቆይ ከየት የመጣ ባህሪ ነው እንደዚህ አይነት ከየትም የመጣ ባህሪ አይደለም አብዲ እንዴ እናት ለማየት ባህሪ ከየት የመጣ ይባላል እኔ እኮ አትያችሁ አላልኩሽም ጨልቀባና ፈቲ ማውራት አለብን ነው ያልኩሽ ኩሎ ዱፌም ሳናወራ እንዴት ዝም ብለሽ በራስሽ ቆይ እኮ ህይወት ነው አይ ነው ህይወት ነው ምን አደረኩት ታዳ ህይወቱ ምን አረኩኝ እኔ ምን አረኩ ህይወቱ ምን አረኩ መስነካውኝ በስርዓት መጣው ባለ እንደዚህ አይነት ነገር አለ ጨርሰሽ እኮ ነው በቃ ጨርሰሽ አልኩ እኔ ምንም የጨረስኩት ነገር ወሳኔ ወስነሽ ከጨረስሽ በኋላ ምንም የጨረስኩት ነገር የለም አመነራበያይ ሰሰራባሪ እና ላለት እኔን እንደኛችን ትኬቱን ቆርጠን ወጣለሁ ፍላይቱን አይተት ቆርጥልኝ ያላለቀ አረሺ ቦታ ይቆራረጥሽ አመባይነራ ሰሰራባይ ቆየን እንዴ ተደሙ ይሄም ያናድን ነገር ሆኖ አይደለም ወይ ደግሞ ትልቅ ነገር ሆኖ እኮ አይደለም ምንድነው እንደዚህ ያናድን አትዝጋው ነጃ ውጪልኝ የለውጣው ቆይ ይክፈትልኝ እንዴ እኔ ከስራ እኮ አልከ እዚህ ጋር የመጣው አምሮሽ ራሱ ተከፍቶ አይደል እንዴ ባዶ ውጪልኝ ፍቅር ውጪልኝ ካንተ ጋር እኮ ነው ያወራ ያለው ይሄን ነው የሚወጣው እንዴ እንደልክ እንዴ ይሄ እኮ ዝም ብሎ ነገር አለ እኔ እንደዚህ አይነት ቀልድ እንደማልወድ ታውቃለሽ ይሄ እኮ ቀልድ አይደለም ይኸውልሽ ቀልድ ከሆነ አቁሚ ሲጀመር ይሄ እውነት ከሆነ አቁሚ ውጪልኝ ምን አደረኩ ምን አጠፋ ሳንመካከርበት በራስሽ ጨርሰሽ ውሳኔሽን ታሳውቂኛለሽ እዚህ ይሄ ትልቅ ነገር ነው ቤተሰቦችሽን እኮ ነው ትተሽ ይሄድሻለሽ ችግሩን ንገረኝ እዚህ ያለው ህይወትስ ምን እንዳደረኩ ነው አሁን ምንድነው ጥፋቴ ምንድነው ተመካክረን እኮ ነው ሳንመካከር ተነስተሽ ዛሬውኑ ተነስተሽ ልሄድ ነው ትላለች ምን አይነት ዋናት እቺ ቆይ አእምሮሽ አይሰራም ምን ማለት ነው ምንድነው እኔ ያጠፋሁት ነገር ምንድነው እሱን ብቻ ንገረኝ ጭንቅላት ቢኖርሻል እንዴ ያጠፋሽውን ነገር የምታውቂው ባዶ ጭንቅላት አሁን ውጪልኝ ይሄን ነው የምወጣው ኡፍ እንዴ
عرب بطوات النجشين እንዴ እኔ አንተን አልነጀስኩም ይሄ ከይሩ ነገር እዚህ በላይ ደግሞ ከይር የሚሆነው እኮ ተነጋግረን እኔና አንቺ አንድ ላይ ሆነን ውሳኔውን ስናስተላልፍ ነው ልጆች አሉ ህይወት አለ ስራ አለ ምን አድርግ ነው መተለኝ ታዲያ አሁን አትሄጂም አልሄድም እና ምንድነው ማደርገው አርፈሽ ተቀመጪ ከዛስ አርፌ ተቀመጥኩ እሺ አንተ ነው ሄደ የምትይልኝ ቆይ ከየት መጣ ሐሳብ ነው ከየት መጣ ወጣት በለኝ በእናትህ እኔ በቃ ከዚህ ነው የመጣው እንዴ እውነቱ ነው ከዛ ነው የመጣ ምንም የማይጠቅም ጭንቅላት ይኸው ለነገርኩ እኮ ናፈቀችኝ ላይ ተፈልጋለሁ አከተመ በቃ አባይስ እንጀት እሱማ በቃ ዳቁንጅሩ እንደ ወደሞቱ በር ተራደም ነጃ ይሄንተ ነገር አይደለም ስለዚህ በቃ እሺ እንድትልና ፍላይቱን ቆርጠን ወጣለው አለቀ ምንድነው እንደሚያስቆጣ ነገር እኮ አይደል 10000 ጊዜ ይቆራርጥሽ የተቆራረጥሽ አሁን ውጪ ነኝ በይነራደም ደይ አብዲ አንቺ ራስሽ በይነራስ እንጀ ነጃ ያናደርሽኝ ነው ሰረገ ማለት ለስራበት ስራህን ትሰራለህ ግን አሁን እኔ ያልኩት ፍላይቱን አይተን እንቁረጠው ከዛ በኋላ አንተም ስራህን እኔም በቃ ብር ካለሽ እጅና ቁራጭ እዛው ትቀራታለሽ ግን ተመልሰሽ እንደማትመጪ ታውቃለሽ በራስሽ ውሳኔ ስለሆነ የምትሄጂው እዛው ትቀራታለሽ ቆይ ትንሽ እንኳን አታፍርም እንዴ ስትል እኔ ሌላ ቦታ ሄዳለሁ ያልኩት እኮ ነው እያስመሰልከኝ ከዚህ እኮ ሌላ ከተማ ሄዳለሁ እያልሽ አይደለም ሌላ ሀገር እኮ ነው ሌላ ሀገር ማለት ፋይናንሻሊ ትልቅ እንትን ነው እና ዜጋ ሄዳለሁ አገይ ሀለቲ ያላየችው ነገር ነው እንደዚህ ወናሲ ሀለተን ተላሊን ያዙ ይልቀቁኝ ሲጀች ሲራ ሀለተን ተላሊን ሲንጀን እና ማለሪያውን ትግራ እንዴ ወሊ መሪያቱ ቀምና ሲንጀር ጨልቀባ ናፈት ተኔ ወሊ መሪያቱን ቀምኑ እሺ አመዱ ፈሲና ሳራ አማሁ ኤርገፊት ጤቦ ዳበር ምንም የጨረስኩት ነገር የለም ጅምር ነው ገና ልቆርጥ እኮ ነው ፍላይት አሁን ለምሳሌ ቆርጬ አንደኛ ለማይሄድ ሻንጣዬን ይዤ ብነሳ ይሁን ይሄን ገና ልቆርጥ ሐሳብ ያለኝ ማጥቼ እንደዚህ ባለ ትማጪ እኮ ሐሳቤን ጨርሼ ለሳቸውም ነግራቸዋል አዎ ነግራቸዋል ትኬት እንድትቆርጥልኝ አልሽ አዎ እና ከዚህ በላይ እሱንም ባለ ስለሆንክ መንገር ስላለብኝ ነው አይ አልቆርጥም ካልክ ችግር የለውም እኔ እቆርጣለሁ ምንም እኮ የሚካበድ ነገር አይደለም አይደል እና እናቴ ለማየት መክፈል ያለብኝ መስዋዕትነት በሙሉ ከፍላለሁ እንዴ ትልቅ ነገር አረክ እኮ በቃ እናቴን ነው እንጂ ያልኩት እኮ ማንንም ጎሮምሳ ወይ ደግሞ ማንንም ቦታ ሄዳለሁ አይደለም ያልኩ አንቺ ደብዛዛ ይኸውልሽ እኔ ያልኩሽ እናትሽን ማያታቺ ማላልኩሽ ይኸው አልክ እኮ ከዚህ በላይ እንዴት ነው የምትለው እንደፈለግሽውኝ በዛው ትቀሪያለሽ በዚህ ወይ ምን አለ ሸይጣን ነው አንቺ ውስጥ የገባ ምንም አይነት ሸይጣን የለብኝም እኔ ከዚህ በላይ ምን አለ እንዴ የማይሆን ነገር እየተናገርሽ ነጃ ውጪልኝ ያናደሽኝ ነው ውጪልኝ ካንተም ቢሶሪ አንተን የምትናደደው መናደድ ያለብኝ ማሆኑ ነው እኔ ነኝ መናደድ ያለብኝ ማሻአላ እየተቃጨን እየተየረ በነራበይ ሲንጀር ነጃ ማሻአላ ደጋረክሽ ማየት አለብሽ ይናፍቁሻሉ ማለት ሲገባ እንደዚህ ትለኛለህ እኛ እኮ ሲንግል አይደለን ልጆች አሉን ሲንግል አይደለንም ግን እኔ ሄጄ እመጣለሁ ነው ያልኩት ተሰብስበን እንሄዳለን ሲልኝ ሄጄ አይቻት ለአንድ ወር አዝናንቻት ምናምን በቃ ከሷ ጋር ሆኜ እመጣለሁ እስከዛ አንተ ልጆቹና አንተ እዚህ ትሆናላችሁ ሲጀመር ብቻ ሲሆን ብዙ አይከብድም ቲኬቱን ብዙ እንትን ወደ አይሆንም ከዚህ እዛም ለመሄድ እኮ ቲኬቱ 1500 በታች ለምን 5000 አይሆንም ትንሽ ነው ለምን 5000 አይሆንም ያንሳታል አይገርምህም እናቴ ከየት አምጥተሽ ልከፊ ከየት አንተ የሰራውን ትከፍላለህ ከየት አምጥተሽ ልከፊ ይለኛል እንዴ ትቀልዳለህ እኮ አንተ አንዳንድ ጊዜ እንዴ ለሷ ያሉንማ ምንም ይቅርብኝ አሁንስ ባሰብህ ባሰብሽ አሁን ውጪልኝ አልወጣም ነጃ ውጪልኝ ሲጀመር ፍላይቱን ማየት አለብን እንዴ ነጃ አሁን ቀጥብለ ፍላይት እሺ ያችጓር ካና ወበርባደ ደም ያችትላል ነራባይ ሲጀመር እኔ አይደለም የምቆርጠው አንተ ነው የምትቆርጠው አንተ ነው ቲኬቱን የምትቆርጠው ከየት አባቴ አምጥቼ ነው የምቆርጠው ካለ ካንተ ነው የምትቆርጠው ለምንድን ነው እኔ ቆርጬ እሷን ለማየት የምሄደው እንዴ ልጆችን ሳሳድግ እንደዛ አይኖርኝ ከየት ነው የማመጣው በቃ አለክ እንዴት ነው ያለው ለዚህ አይደል መነጋገር አለብን አይደለ ለሷ ሲል ነው ማይኖርክ ለሷ ሲል አይኖርህም ተው እንጂ ቆይ ምን ላይ ሳጠፋ ነው ያልሽ እሱን አጠፋ አላልኩም
የማይኖር እዚህ ላይ ሲሆን ነው አይደለ ነው ያልኩክ ምን ነው ያጠፋው ነገር አለ እንዴ ያጠፋው ብር አለ እንዴ ውጪልኝ ነጃ ሶዋና ፈቲ ዋን ብራ ከሰሰን ነራባይ ፕሊዝ ወማውን ብራውን ከሰሰን እንጅሩኩኒ ዋን ከይሪ ዋን ጉዳቶ እኮ ይረና በጀጀበ ይሰኝና ነው ያዙኝ ልከኝ ይሄ ህይወት ነው ቀልድ አይደለም እሱ ዝም ብለሽ በራስሽ ህይወት ላይ ደረስኩበት ነገር ምንም አይነት ህይወት ነጃ ውጪልኝ ይሄንመጣው ነጃ ያናደሽኝ ነው ከፍላይቱን ማየት አለብን ያናደሽኝ ምን አርገን ያናደድኩ ውጪልኝ ይያልኩሽ ነው እኮ ፍላይቱን ማየት አለብን ውጪልኝ ነጃ ውጪልኝ እንቢ ካልከለው በዚህ ነጃ ውጪልኝ የስራዬን ኮምፒውተር እንዳትነኪ እና ምን ላርግልህ እንቢ ካልከለው ውጪልኝ ወደ ነው የሚወጣው በቃ ፍላይቱን አይታ ቆርጠን እንጣለን አልኩ ውጪልኝ ስራዬ ከስራዬ ሲወጣ እናወራለን በቃ ውጪልኝ ቆይ ቦዳ ሀስብና ናበይኝ አንድ ጥያቄ ውጂራ ባያ ቦዳ ሀስብና ናበይ አሁን እኔ አንድ ጥያቄ ልጠይቅ ውጂ ከጀና ነው ጀዱና ናበይኝ አንድ ጥያቄ ልጠይቅ ጥያቄሽ እኮ ምን ውስጥ እንዳለኝ ታውቃለህ ለምን ሄጄ አያታለሁ እንዳልኩ ራሱ ታውቃለህ ለምንድን ነው ሄደሽ የምታያቸው አያገባኝም አይገርም ለምንድን ነው ማያገባክ አያገባኝም የኔ እናት ማለት እኮ ያንተ እናት ናት እና ምን ነው ማያገባክ ለኔ ሳትነግሪኝ ዝም ብለሽ በራስሽ ወስነሽ ነው እንደምትነግሪኝ አውጪልኝ አሁን እቺ ቃል ናት አንተ ነው ይሄን ያለ ያናደደች እንዴት አናደደች ወይስ ምክንያት ፍለጋ ሌላ ነገር ቢሆን እኮ እንደዚህ ታረጋለሽ ማለት ነው ተው እንጂ አሁን ይሄ ምክንያት ፍለጋ ይመስለኛል ሰበብ አጣ ይሄ ትልቅ ነገር ሆነብህ አይደለ ነጃ ምን ነው ሰው እኮ የፈለገበት ደርሶ ነው ታቋልሽ ውጪልኝ ይሄ የሚያናደድ ነገር ሆኖ አይደለም የምትናደደው አይገርም ምንም ዱላ የሚያስፈልግ ነገር አይደለም ለምንድን ነው የሚወጣው ለምንድን ነው የሚወጣው እንዴት ነው የሚወጣው እሷ ማየት የለብኝም እንዴ ነው ካገቡና አባት ማየት የለም እንዴ ጉድ እኮ ነው ያንተ ነገር አይልቅም አንቺ ጠምዛዛ ምንም የጠመዘዝኩት ነገር የለም ለራሴ ሄደ ማየት አረ ስሚኝ እስቲ ምን ነው የምሰማክ እኔ እናትሽ ማያታችም አላልኩሽ ሄደሽ ብታያቸው ለኔም በጣም ትልቅ ነገር ነው በዛው እኮ እናትህን አይልሃለሁ የኔም ብቻ ነገር ግን ወንቲ አዝሮ ለምን ተቆስ ሙርቴ ያከናከነ ነው ሙርቴ እሱ ጨልቀ በረት ታሪ ጨልቀ በረት ሁምና ቀም ነው ወንቀም ነው ከነቤኩ ቀም በቃ ሰኔፊን ነብዳቸው ማይወገቱ ሁምና ለዳብዳቸው ወይ እኔ ማላቆ ብሪ ለዳብዳቸው ማይወገቱ እኔ ማላቆ ብር አለ ስትል እኔ ማላቆ ያስቀመጥሽው ብር አለ አሁን አንተ 500 600 አተነው እንደዚህ እኝም በ500 600 ይቆራረጥ ይችላል በ500 600 ቲኬት ይቆረጣል አዎ ይቆረጣል ለኔ ለአንድ ሰው አራንቺ ሴታረ ዋን ወይ እዛው ልትቀሪ ነው እንዴ ከዛ መልስ እዛ ደርሼ ተቆርጣለህ yoachi ታፉ በርባታ ያለንገር ዋን ወይ ቆርጥልሻለሁ ከዛ ዋን ወይ ትቆርጣለህ እዛ ስደርስ ደግሞ አንተ ነው የምትቆርጠልኝ አለቀ ምን ትመስላለች እንዴ ቶይ ራሱ ቢሆን እሺ 200 ምናምን አሁን በልሽት ነው ይውና እንትን ወጣለሁ አረ ነጃራ ውጪልኝ አረ አንቺ ሴት ውጪልኝ ከሁለት ወር በኋላ ማለት ነው ምን ወር ውስጥ ነበር ወሩ ራሱ አንቺ እኔ ልቀቀኝ ቆይ ነው ወሩ ምን ወር ውስጥ እንደሆነ ለማየት እኮ ነው እንዴ እንዴ ስልክ አለሽ እንዴ በቀለም በአንተ ስልክ በምን ችግር አለው አረ ጉድ ፈላ ዛሬ ምን ነው ጉድ ወይ ማልታት አይ ነው መጠቀምታ ነው አባ እንዴ ከማት ሆሞ ማራውና ጀቴቲን ትልቅ ነገር የምታረገው ነገር ገርሞኝ ነው ሙሉ እኮ ነው እንዴ አሁን አንተ መተ እንደዛ ብትለኝ እኔ ሄድደዛ እንደዚህ ሆነ እልሃለሁ አልልም ማሻአላ ጎበዝ ደግ አረግ ነው ማለት አንተ እኮ በቃ ያዙ ይልቀቁኝ መመካከር አለብን እንዴ አረ ይሞን ወይ እንዴ የጁዋና ሳሩና ፈካታ አረበ ማጀት ወነከነ ምናልባት ተኝታ ይሁን እንደ ያወራ ያለው ነጃ ለማንኛውም እሷ ከሰማች ይሄ ነገር ጥሩ አይሆንም ላንተ እና ቶሎ እሳቸው ቢሰሙ እንኳን ይውልሽ እሳቸው ቢሰሙ እንደማይቀበሉሽ ታውቃለሽ አይደል ምን ነው ማይቀበሉኝ የተወረደ ወራዳ ምን አንኩኝ ምን አደረኩኝ ለምንድን ነው ደግሞ ማይቀበሉኝ ባልሽ እኮ ነኝ አንቺ አይ ነው ባሌ ነክ እና ከኔ ጋር ሳትመካከሪ አናውሊ ነው ሶመሪ አንከብት ሙርቴ ያገነከው ከነ ሙርቴ ሲት ኦኬ ሙርቴሱ ዋንብራ ኢሳነት ለይምተ ዱፍ ወዳታኒ እና ምን እንዲል ፈለክ አልመጣም እንደው ምን ማየት አልፈልግም ማለት እንዲል ፈለክ አይግርምም በዚህ ይወጣል እንጂ እንዴት ተቀጥብዬ ነው የምሄደው እንዴ ወይ ከሚቆና ሲመታረት ሲስርቤ አሁን ትኬቱን አታዩ ታያለህ አታዩ አላይም ለምንድን ነው ማታዩ
ምን ነው ወይ በከየት አንጥቼ ነው የምገዛው ትኬቱን ካለክ ላይ ትንሽ ምን እንደምታመጪ ያሻሉ ትኬቱ ማይቆረጥም አንቺ ወጥተጋት አሁን ጭልኝ እሺ እስቲና ይሻላል እና ያለና ጭራሽ ይቀልዳል እናቴና ላይ አሁን እኔ ትኬቱን እልኝ እንደ ዝም ሲል እኮ በቃ እንትን መስሎሃል አፍጠነና ትኬቱን እልኝ ከዛ በቀረ ደግሞ ደውልላታለሁ አንተም ታናግራታለህ እንደው ማይገርምሽ ምሳቸው ጋር ደውዬ ጉድሽን ነው የምነግርሽ ምን ብለ ነው የምትነግራችሁ እኔ ምን አደረኩኝ እንዴ ጠግቤሽ አይደል እንዴ ያው ለእየደወልኩላት ነው ትሰማኛለህ ሊፈራ መስሎሽ ነው ደግሞ ምንድነው ይሄ አይ አክኢሳን ለስ እንደ ግርም ቤታም እሱን አንገልቹ አማን አርጊታም ይብልብል እንደሚቆጡሽ ታውቃለሽ እሱን ነው እና ይሄውልህ ሲደው ይሄ እኮ ነው ያንተ የልብ ትርታው እኮ ወረደ በአንዴ እንደ ጀግና የሚያረግ ለምንድን ነው ታዲያ ስልኩን የምትቀበለኝ አራንቺ ሴት ሰውኝ እስቲ ለምን ረበይ እንዴ ማል ያመለከና እኔ ነግሬሃለሁ በጧት አታበሳጨኝ አሁን ቆርጠልኝ ልውጣበት ወደ እስራኤል ሄድበት ናጃ ምን ሆንክ በጣም በጧት ጮጋራይን እኮ አጋልከው እንዴ እኔ ምግብ ሳልበላ መጥቼ እዚህ ምጨቀጭቀኝ ሴትዮ ጥጋቤ ወይ ያ ረቢ እኔ እኮ ባል ሲባል በቃ ሁሉ ነገር ምስትስጠይቅ እሺ እኔ ቆንጆ የኔ ውድ ሚል ነው የሚመስለኝ ለካ ቤተሰብ ጋር ሲደርስ እንዲ ነው የሚሆነው እንዲ ነው የሚያፍጨረጭራችሁ ወይኔ ጉዴ እመታሻለሁ ለምንድን ነው የምትመታኝ ምን አደረኩ ለምንድን ነው የምትመታኝ ቆይ ምን አረ ስራዬን ልስራበት ውጪ እሺ ትኬቱን ቁረጥና እኔ ወጣለሁ አንተም ትሰራ ማቶሺ ቁራረጥሽና ውጪልኝ አረባክሽ ውጪልኝ አታሳብጂኝ ሴት ላሊ ወና ትኬት ይላል ይቴ ነጃ ውጪልኝ ትኬት ይላል ውጪልኝ አራባይ ሲንጀ ጉንፋን እንዲ ያረ ባይ ሲንጀ ነጃ እሺ ትኬት ይላል ውጪልኝ ለውጣ በቃ በኋላ እናወራለን ውጪልኝ እሺ ትኬት ይላል ካምባ ነጃ ውጪልኝ ነጃ ይጅልኝ እሺ ሄዳለሁ እጄን አሳመምከኝ እሺ ቋንቺስ እሺ ይኸው በቃ ወጣው ምን ትመስላለች አኡዙ ቢላህ አመለከም ነው ያሳፍደት እኔማ ቀልደኛ ቢሆን እንዴት ደስ ነጃ ውጪልኝ ይየሻለሁ አንቺ እኮ ወላሂ look አይ hello everyone hello my husband የኔ ሸበላ እዚህ ጋር እንዲላሳያችሁ ቆይ አያችሁ የተባበረኝ የኔ ንጉስ እዚህ ጋር ደበቅ አርጋችሁ አረ እንዳትንቀሳቀሱ በስርዓት የታገሰኝ ሰውዬውን ምን ነው አረቁ ሊቆማድ thank you እዛ ስር ወሸቅ አርገና እታያለሁ አይደለ ጉንፋኑ ራሱ አዙር ልደፋኝ አንተ በቃ እንዲ ነው አይ ባልካ አቤት ትዳር ሲባል እንደዚህ ነው እንዴ ለክ ባባሌ መመካከር አለብሽ በሚስት መመካከር አለብሽ እኝ ነው መንገድም ለመሄድ ወይኔ አይ ምን ሆንክ እንዲ ኮነ ወላ ይወላጅ ምን ያለው የኔ ውድ ወላ እንዳትመታኝ በዚህ ጉንፋን እንዲ ጉንፋን ይዞኝ እንደ ከመታኝማ ጥሩ አይደለም አንቺ ጮጋራይን እየመታሽ አይደል ምን አድርገ ነው የሚመጣ እኔ ራሱ እየራበኝ እኮ ነው ነገር የሚጠነዝ ይጅልኝ እኔ ሚላ ቆይ ባይመካከሩና አንድ አካል ወስኖ ቢመጣ ምንድነው ችግሩ እንደሚያናደደግ ትዳር ማለት እኮ አንድ ላይ ሆኖ የሚወስኑት ነገር ነው ማንኛውም ውሳኔ እኮ የሁለታችሁንም ኢንፑት ያስፈልጋል
አሁን እኮ እኔ አንተን አውትፑት አላረኩም ስላከበርኩ መጣው ነገርኩ ይሄ አንተኛው ግን የባሰ ይሄ እኮ ቲኬት ግዛልኝ ወስኛለሁ ሊሄድ ነው ቲኬት ግዛልኝ እኮ ነው ያልሽ እኮ ቲኬት እኮ ትልቅ ነገር መስሎ ማልታየኝ ምንም ቦታ አልሰጠውትም እኔ አየሽ ምን ያህል እንደምታስቢ እኮ ትልቅ ነገር ትልቅ አርጌ ነው ማስበው አርቄ ያስባል አርቆ ማሰቤን ያየሁት ምን አጠፋው የኔ ንጉስ አሁንሽ ስራ ልስራበት ስራን ትሰራለህ ግን እንደዛ ልጅ እኮ ነው የሚያረግ ግን ምንድነው የተሰማ በቀደም ያስለቀስከኝ አውሶ ጻለች ቆስቲ ወደዚህ ይጣጋል አይደለ አይ እንዴ እሺ በቃ እንዲሁ ንገራቸው ምን ነበር ያሰብከው እስቲ ሊያዞ አሁን ተወጫ ደሞ ደክሞኛል እንግዲህ ጉንፋን ዋዙ ሲጀመር ባልና ሚስት ከሆኑ መጀመሪያ መነጋገር አለባቸው ማንኛውም ውሳኔ ሳይወስኑ ነው ኦኬ ስቀጥል እንደዚህ አይነት አይደለም ቁጭ ብሎ ሰው ምንም እንደዚህ አይነት ውሳኔዎች እኮ ጊዜ ይፈልጋሉ አቅም አለን ወይ ሁለታችንም ተስማማን ወይ ቢጎልብን ነገር አለ ወይ ብለን ማሰብ አለብን ልክ እንደ አንቺ ባዶ ጭንቅላት መተሽ እዚህ እንደዛ ማለት ትክክል አይደለም ቢሆን እውነት ቢሆን ራሱ ምን ትመስላለች እቺ ግን እንዴ ነው ተናገር ምንድነው ማለት ያሰብከው ነገር ምንድነው እንዴት በቃ እኔ ግራ ገብቶኛል ለምን ስልኩ ላይ ዘጋብኝ እንዴ እኛ ራሳችን ሳንነጋገር እሳቸውማ ቢሰሙ እንደዚህ እውነት ቢሆን ኖሮ ታውቃለሽ እንደማይቀበልሽ ለምን ስልኩን ዘጋሽ ሻንጣሽን ይዘሽ ነው ከዛ ወደዚህ የምትመለሽው ብቻሽን ነገርሽ እሺ ስልኩን ለምን ዘጋክ ባዶ ስልኩንም ዘጋኮ ተጣድፎ አኖጭልኝ ስራ ልስራበት እሺ ናባይ በላቸውና ምትላቸው ነገር ካለ ሜሴጅ እንደውም እኔ ብዙ አላናደርኩም አልወድሽም ከሚለው ቃልና ከዚህኛው የትኛው ነው የሚበልጠው እንዴ ትልቅ ነገር ነው ልጅ ዋንቲቃንቲ ሙርቴ ቀናህ ነው ሙርቴ ሰይሆኑ ለማወሊን ገለ ትልቅ ነገር ነው እንደ ቀላል ነገር ማለት የለብሽ ምን አሁን እኔ እንትን አላየው እንደ ነገር አላየው ምን ማለት ነው እንደ ትንሽ ነገር አላየው እኔ አንተ ኮነ አንቺ ስታስቢ አሁን እኔ የሆነ ውሳኔ ወስኜ በራስ ጨርሼ ቢመጣ ምን ያህል ነው የሚሰማሽ ምናልባት በሰዓቱ ሊከፋኝ ይችላል ከዛ በኋላ መስሎ ማይታየኝ ወይ ደስ እንዲል ለፈቅደልህ ይችላል እኔ ግን ደስ እንዲል ፈቅደልሃለሁ የራሴን ስሜት ነው መፍቀዱና አለመፍቀዱ ሌላ ነገር ነው እንደዚህ አይነት የትኛው ውሳኔ አሁን ለምሳሌ የሆነ ቦታ ሄዳለሁ ቢላ ከዚህ ሌላ ሲት ሄዳለሁ ቢል እዚህ እየሄድኩኝ ነው ብዬ አልናገርም እናገራለሁ ለምን ይመስልሻል እኔ እንጃ ምስት ስለምታከብረኝ ስለምትወደኝ የትዳር ትልቁ ነገር ውሳኔዎችን አንድ ላይ መወሰን አረኔ አውቄ ነው ያንዳንዱን አቃለው ትዳር ውስጥ እስካለ ድረስ ያንዳንዷን ነገር መነጋገር ማወያየት እንዳለብህ ግን እኔ ትንሽ ላፍጨረጭር ነው ያንጨረጭርሽና ጫርጫራ ውጭልኛው ቅጥል ላል ውጭልኝ ሌባ እና ሶሪ ለተናደንከው ለተጨረጨርከው ልበል በእናራም ማጀታ እንጀራ በሬዶ ወይ እሺ ሳኔም ማለት እናንተ ድምጽ እንዴት ነው ወላ በጣም ያስተላልፋል ይውላችሁ እንደዚህ አይነት ነገር ግን ይሄን ቪዲዮ ሲሰራ ማለት ነው ይሄን ቪዲዮ ሲሰራ ጉንፋን ምናምንም ስለያዘኝ እሱ እንደማያስብ አቃለው ደብሮኝ ነበር ኢቭን የቲክቶክ ራሱ መስራት ሰሞኑን አቁመና እንደውም በደንብ ቢይዝሽ ጥሩ ነው እና እንደማያስብ ስለማቅ ነው ዘና ብዬ ዘጥገው ሽቀት ካሜራዬን እንደፈለኩ ለፈለኩት አላሰብኩም ግን እንደዚህ ነገር እንትን ይሆናል ጀተያኔ ምን ረባይ ነው ዋንጀቱ ጀራን አየጀራ ዋንጀቱ ይሜፍ ትዳር ውስጥ ከሆናችሁ የትኛውም ማንኛውም ውሳኔዎች አንድ ላይ መወሰን አለባችሁ ምክንያቱም በዛ መሃል ክፍተት ይኖራል ክፍተት ከገባ ደግሞ ሌላ ሰው ይገባል ምን ይገባል ከዛ መራራቅ ይመጣል እሷ እንደዛ ካረገችው እሱም ሌላ ጊዜ እንደዛ ያረጋል እሱም እንደዛ ካረገ እሷም ሌላ ጊዜ እንደዛ ታረጋለች ምክንያቱም እሱ ለምን እንደዚህ ያረገ ትላለች ወይም ደግሞ እሱም እሷ ለምን እንደዚህ ያረገች ይላል ከዛ እየሰፋ ሲል በቃ ኑሯችሁ የተበጠበጠ የተወሳሰበ ይሆናል ስለዚህ ማንኛውም ውሳኔዎች ስትወስኑ አንድ ላይ ሆናችሁ መወሰን በተለይ እንደዚህ አይነት ትልቅ ነገር ለምሳሌ አሁን
ከዚህ ኢትዮጵያ ለመሄድ ትልቅ ገንዘብ ነው የሚያስፈልገው ልጆች አሉ ስራ አለ ህይወት አለ እንደዚህ አይነት ወሳኔዎች በጣም ወሳኝና ሴንሲቲቭ የሆኑ ወሳኔዎች ናቸው ባለትዳር መሃል ምንም ድብብቆሽ መኖር የለበትም አንዱ አካል ወስኖ ጨርሶ በቃ እንደዚህ ሊያረግ ነው ካለ በቃ ያ ሰው ሌላ ህይወት አለው ማለት ነው ስለዚህ ራሳችሁን ጠብቁ አንቺ ደግሞ ሁለተኛ እንደዚህ አይነት የወረደ ሐሳብ ታመጪና እኔ ሲጀመር እንደማይወድ ማቃሉ እንደ ነገር እንደማይወድ ስለማቅ ነው ያስብበት አለም እንጂ ከህይወት ማስበ ማላቅ ከዛ በቀራ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ በጣም ነው የምንወዳችሁ እናከብራችሁ ይው እንደተለመደው ሐሳባችሁን ፈልጋለሁ ደግሞ ከዚህ ቪዲዮ ምን እንደተማራችሁ ፈልጋለሁ በደንብ ደግሞ ሰው ጋር እንድደርስ ላይክ አርጉ ላይክ በእይታችሁ መጣን ላይክ ብታረጉ በጣም ቫይራል ይወጣል ይው በእይታችሁ መጣን ላይክ አታረጉትም ግን አድርጉ እሺ ላይክ ማለት እንዲመንካ ታቃላችሁ እኮ ነው ያራሱ እና እንደዛ ነው በሚቀጥለው ቪዲዮ እስክንገናኝ አላህ በሰላም በጤና በደስታ ያኑረን ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ እናም እንዳትረሱ አንቺ ሴት ደግሞ ቆንጃም የሆነች ሴትዮ ይውልሽ አቆናጃጅሻለሁ ወጭልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ ስቀያሚ الحمد لله مسكين